በፍልሰታ ስግደት የምትሰግዱ ሰዎች በደንብ አድርጋችሁ ስሙኝ። ከመሸነ የመጣሁት ግን ከተባበራችሁ በአጭር ሰዓት ለብዙዎች እንዲዳረስ ማድረግ ስለምትችሉ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲማሩበት አድርጉት። ኮሜንት ላይ ደግሞ አቤቱ እንሰግድልሃለን እያላችሁ ሁላችሁም ጻፉ። እና ደግሞ ሰዎች በጸሎታችሁ አስቡኝ ብለው የክርስትና ስማቸውን ሲሰጧችሁ ምን ብላችሁ መጸለይ እንዳለባችሁ በጸሎታችሁ መካከል የቱ ጋር ስማቸውን አስገብታችሁ መጸለይ እንዳለባችሁ ድርግም ዩቲዩብ ላይ ሰርቼላችኋለሁ፣ እየገባችሁ ተመልከቱ። እና ብዙዎቻችሁ በውስጥ መስመር በጾመ ፍልሰታ መስገድ ይቻላል እያላችሁ በጣም ብዙ ሰው ነው የጠየቀኝ በውስጥ መስመር ማለት ነው። እናም አይውላችሁ ጾም፣ ጸሎት፣ ምጽዋት፣ ስግደት እነዚህ አይነጣጠሉም፣ አይለያዩም። ሁልጊዜ ጾም ባለበት ስግደት አለ ከግዝት በዓላት ውጪ እና በጾም መስገድ ይቻላል እንዴ? በጾም ያልተሰገደ ታዲያ መቼ ሊሰገድ ነው? እና እንደውም አብዝተን በደንብ አድርገን መስገድ አለብን ማለት ነው። ሁላችሁም ኮሜንት ላይ አቤቱ እንሰግድልሃለን እያላችሁ ጻፉ። ቪዲዮውን ለብዙዎች አዳርሱትና በአጭር ሰዓት ብዙዎች ይማሩበት።